ድምፄን የሚሰማ ብዙ ነው፣ ፈገግታዬን የሚመለከት በርካታ ነው። አንተ ግን የኔ ጌታ ሁለመናዬን ታውቃለህ፣ ሁኔታዬን ታያለህ፣ ውስጤን ታነባለህ፣ እስትንፋሴን ትቆጥራለህ፣ ትርታዬን ታዳምጣለህ። ምን ልንገርህ? ምንስ ልደብቅህ የኔ ጌታ? ቢስሚከ ረቢ ወضعቱ ጀንቢ፣ በስምህ ተኛው ጎኔን አሳረፍኩ። በዚያው ከወሰደኝ እዘንልኝ፣ የመኖር ዕድል ከሰጠኸኝ የዘውትር ጥበቃ አይለየኝ። ያ ረብ፣ ዛሬም በሕይወት ቆይቼ አንተን ለማመስገን በመታደሌ እንዴት ዕድለኛ ነኝ። እንዳውቅህ ስላደረግከኝ በእጅጉ አመሰግን። አንተን እንዳውቅህ ባታደርገኝ ኑሮ ለምስጋናህ መቼ እታደልና